አሰላሙ አሌይኩም ወራህመቱ ወበረከቱ። ውድና የተከበራችሁ እህት ወንድሞቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ የሆነ ፕራንክ አስቤያለሁ ማለት ነው። እሱ ምንድን ነው? አጎቴ ያለ ኒካ ካላስተሳሰርከኝ ሞቼ እገኛለሁ። ስለዚህ ኒካ አስተሳስረኝ ብዬ ነው ማለት ነው ፕራንክ የማደርገው። ኢንሻአላህ እስኪ አብረን እንመልከት ማለት ነው። የሚለንን ነገር ልደውልለትና አብረን እንስማ ምን እንደሚል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት አደርክ? እንዴት ነህ? አልሐምዱሊላህ። እንዴት አደርሽ? አልሐምዱሊላህ ደህና ነኝ። እኔ የምልህ የሆነ ነገር ልነግርህ ብዬ። አላህ ኸይር ያድርገው። እሺ ምንድን ነው? ዛሬ ኒካ መታሰር አለብኝ ከሆነ ልጅ ጋራ። ላኢላሀ ኢለላህ። የምን ኒካ ነው የምታወሪው? ዛሬ መጣሽ፣ ዛሬ ታገቢያለሽ? የምን ማግባት ነው የምታስቢው? አሀ ማለት ልጁ ጋር የተዋወቅነው እዚህ ነው ትለዋለህ እና ስለዚህ ኒካ እንተሳሰር እያለኝ ነው እና ዛሬ ኒካ እንተሳሰርና ኢጃዛ እንሄድ እያለኝ ነው። ስለዚህ ዛሬ ኒካ ታስተሳስረናለህ ከልጁ ጋር ማለት ነው። ኧረ አይሆንም፣ አይሆንም፣ አይሆንም። የማግባት አይታሰብም። ስደት ላይ ማግባት አይረባም። ስደት ላይ ልትሰሪ ነው እንጂ የመጣሽው ብር ጠምቶሽ መስሎኝ የመጣሽ ኑሮ ለማሻሻል ነው እንጂ ባል አምሮሽ አይደለም። ባል ሀገራችን ሞልቷል። የምታውቂው እዛው በቤተሰብ የመጣ ገና ትናንትና በስልክ አገኘሁት ብለሽ ኒካ ስራለሁ ብለሽ እንዲያታስቢው የማይሆን ነገር ነው። ምን ችግር አለው? ማለትም ሀላል ነው። እኔ እኮ ቤተሰብ ጋር ደውዬ ኒካ አስተሳሰር ሀላል ነው። ሀራም ነው አልወጣኝም። እኔ እኮ ሀራም ነው አልወጣኝም። የመጣሽው ብር ጠምቶሽ ነው እንጂ ባል ጠምቶሽ አይደለም ነው። ገንዘብ ለመስራት ሰርቶ ለመለወጥ ነው እንጂ የመጣሽው ባል ሀገራችን ሞልቷል። የሚታወሰው ሞልቷል። ባል ሀገርሽ ታገቢ አልነበር እንዴ? እንግዲህ እሰሪ ነው ወላ አልታገቢ ነው የመጣሽው እዛ ሀገር? ላ ባለሁበት አጋጣሚ መጠቀም አለብኛ። ጊዜ ኃላፊ ነው። ምን አስበክ ነው? ገና ኢትዮጵያ ስሄድ አገባለሁ ያልኩኝ ጊዜ ማዋከን አለብኝ እንዴ? ከሆነ ሆነ፣ ካልሆነ የራሱ ጉዳይ። አጋጣሚ የሚባል ነገር የለም። አጋጣሚ የመጣሽበት ሳንቲም ነው። ገንዘብሽን ይዘሽ እዛ ሀገርሽ የምታውቂውን ሰው እዛው ታገቢያለሽ እንጂ በሰው ሀገር ሆነሽ ማግባት የሚባል ነገር አይታሰብም። እንዲያትሞክሪው። እኔ በራሴ በኩል እሰጣለሁም አላለም። የሚሰጥ ካለም ኢትዮጵያ ደውይና እዛው ይስጥሽ። እና አንተ እንድትሰጠኝ ነው እንጂ ኢትዮጵያማ ስልካቸው አይሰራም። ስለዚህ ዛሬ ኒካ አስተሳስረኝና ኢንሻአላህ ለልጁም ልደውልለትና ከዛም በኋላ ያው አጎት ኒካ መስጠት ይችላል ብለዋል። አንተ እያለክ እንዴት ኢትዮጵያ እደውላለሁ? እኔ እንግዲህ አውቀሽ ግቢው። እኔ አልሰጥም። የሚሰጥ ኢትዮጵያ ይስጥሽ። እኔ በሰው ሀገር ሆነሽ በሰው ሀገር ላይ አልሰሪ ነው እንጂ እስካላለ ድረስ እኔ አልሰጥሽም። ተሰጡሽም እዛው ኢትዮጵያ እንደማንም ስልካቸውን ፈልገሽ እዛው ይስጥሽ። እኔ አልሰጥም። ወቂው ምን ችግር አለው? ቆይ ልጁ ጋር እኮ አገናኝሃለሁኝ፣ ታወራላችሁ። ግሩፕ አድርጌ ሶስታችንም ባንድ ልጁ ጋር እኔ ተገናኘው አልተገናኘው እኔ የሚመለከተኝ ነገር የለውም። እኔ እኮ ተናገርኩ። እንግዲህ እኔ ልትሰሪ ነው የመጣሽው። ስራሽን በአግባቡ ስሪ። ስራሽን ስሪ። አገር ስትገቢ በወግ በማድረግ ተሰጠሽ። ቤተሰብ በደንብ አድርጎ ድሮ ይሰጥሻል። ስለዚህ የመጣሽበትን ስራሽን ስሪ እንጂ ማግባት የሚባል ነገር አይታሰብም። ያገቡት እያየናቸው ነው። በሰው ሀገር ይጋባሉ፣ በሰው ሀገር ይፋታሉ። ስለዚህ ምንድን ነው ፋይዳ? የሰው ልጅ ተጋብቶ ጧትና ማታ እዛው ሀቢቢ እየተባለ ቁርሱንም ምሳውንም መራቱን ሁለመናውን እዛው እያደረገ ነው እንጂ የዛ ሀገር ኢጃዛ የሩቅ ሀገር ኢጃዛ ታውቂያለሽ
እያዛውን አክብሮ ወደ ስራ ሲከድ ያለ ማያበቃ ፈታኝ እና ስለዚህ ስለማያምር አዲበሽ ስራሽን ስሪ፣ ሀገር ስከይ ታገቢያለሽ። ራሴው ሰጥሻለሁ ሀገር ኢንሻላህ። እኔ ራሴ ሀገር ስከይ ራሴ ቁጭ ብዬ በደንብ በወግ በማድረግ እድርሻለሁ። ስለዚህ ዛሬ እንኳን የማይታወሰው የሚታወሰው የሚመጣ እኔ ኃላፊነት የለሁበትም፣ አልሰጥሽም። እና ሀራም ግቢ እያልከኝ ነው? ልጅ እኮ እሺ ብየው አጎቴ ኒካ ያስተሳስረናል ብየው እሺ በቃ ዛሬ ኒካ እንሰርና ነገ እንውጣ ኢጃዛ እያለኝ ነበር። እንዴት እንደዚህ ታደርጋለህ? ካንተ እኮ አልጠብቅም አጎቴ። ምን አስበክ ነው? ተው እንጂ በአላህ። ሐራምማ የውመል ቂያማ ትቃጣያታለሽ። እንግዲህ የውመል ቂያማና ዛሬ ወንድምና ያጎት ምክር ብትሰሚ ይሻልሻል። የውመል ቂያማ ታመቃጠል። ስለዚህ ስራሽን ስሪ። እኔ እኮ አልሰማም ብዬ አይደለም፣ ግን በአንተ ኮርቼብክ ነው። ለምን ማለትም ዘመድ ቤተሰብ እያለ ወኪል የሚሆን ዘመድ ነው አሉ። ሸሪዓ ፍርድ ቤት ደግሞ እዚህ ጋር የለም። እንደምታውቀው ስደት ላይ ከባድ ነው። ኮርቼብክ ነበረ። እንዴት እንደዚህ ታደርገኛለህ? እኔም ብታገቢ ጠልቼ አይደለም፣ ግን በሰው ሀገር ሆነሽ አታገቢም። በሰው ሀገር ብር ቸግሮሽ ነው እንጂ ትዳር ቸግሮሽ አይደለም የመጣሽ። ስለዚህ በሰው ሀገር ስለማታገቢ እኔ ጠልቼሽ አንቺን አይደለም፣ ግን የሰው ሀገር ትዳር አይሆንም ነው በእኔ በኩል። ኢትዮጵያ ይስጥታሽ ደዋውለሽ እንዲያም ብለሽ ሸበካ ሲገቡ እነሱ ይስጥሽ፣ እኔ ኃላፊነት አልወስድም። እነሱማ እምቢ ነው የሚሉት። አንተ እምቢ ያልክ እንዴት እነሱ እሺ ይላሉ ብለህ ትጠብቃለህ? እንግዲያስ እኔስ ኃላፊነት የለውበትም፣ አልሰጥምም፣ አልድርምም። አውቀሽ ገቢው ስራሽን በአግባቡ ስሪ። አገርሽ ስትገቢ ታገቢያለሽ። በጣም ያሳዝናል። ከምንም በላይ በጣም ነበር የኮራውብህ። እንዴት እንደዚህ ትላለህ? ተው ተው። ልጁን አውራው መጀመሪያ ካላመንክበት። ልጁ ድን ያለው አላህን የሚፈራ ጥሩ ልጅ ነው። ማሻአላህ ስታየው ትወደዋለህ። ላገናኛችሁና አውሩ፣ ተነጋገሩ። እኔ አልፈልግም አልኩሽ እኮ። እኔ መነጋገርም ምንም አልፈልግም፣ ቃልም መግባትም አልፈልግም። አይሆንም ብዬሻለሁ። እዛ ኢትዮጵያ ይድሩኛታሽ፣ ኢትዮጵያ ይዳሩሽ። እኔ ቃልም አልገባም፣ ልጁን መገናኘት አልፈልግም ስለማይሆን ማለት ነው። እኔ አንድ ነው አቋሜ፣ ቀጥ ነው። ወደዚህ ልጁ ተገናኘ። እኔ የሚያገባ ነገር የለ። ስለማልሰጥ አጉል አልገናኝም። ልጁ ጋር አልፈልግም። ከሀገር ይስጡሽ፣ ሀገር ይዳሩሽ። እኔ አያገባኝም፣ አይመለከተኝም። ላ ይሁን አይሁን የሰው ልጅ በግምት ማወቅ ይችላል እንዴ? በግምት የሰው ልጅ ይሆናል አይሆንም የሚለውን ማለትም እኛ ስበቡን ማድረስ ነው ያለብን። ተወከል አላህ ነው። ሰበቡን ነው አይደለም፣ ሰበቡን ማድረስ ነው። ሰበቡን ግን አይሆንም ነው እኮ ነው ያልኩሽ እኮ ያለሁት እኮ። ሰበቡን አድርሽ ይሆናል አይሆንም የሚለው አላህ አለም ነው የሚያውቀው። ግን ስለዚህ አሁን የማግባት ፍላጎት ሊኖርሽ አይገባም ነው። ስደት ነው ያለሽውና ስደት ላይ ብዙ ነገር አለው። ለስራ ነው የመጣሽው። ስራሽን በአግባቡ ስሪ፣ አገርሽ ታገቢያለሽ። ስደት ላይ ሆኖ እያገቡ አይደል እንዴ? ብዙ ልጆች እያገቡ እየወለዱ። እንዴት አሰብከው አንተ? አሊያ ቢወልዱ አሊያ ዛሬ እስኪ እሱን ጠይቂያቸው። ልጅ ይዘው በጎናቸው ከሰው ቤት አረብ ቤት ልጇን አስተኝታ ስራዋን እየሰራች ልጁ ጋር እቃ እያጠባባት ያገር እቃ የአረቦቹን እቃ እየወደዱ መሰለሽ እንዴ? ስለዚህ የማይሆን ነገር ነው። አይሆንም ተብላሻል። በሰሚ ከሆነ ካልሰማሽ ደግሞ እዛው ሀገር ደውይ፣ እዛው እኔ ካይሰሩሽ እኔ አይመለከተኝም። በጣም ይገርማል። በጣም ክፉ ሰው ነህ አጎቴ። ግን እኔ ባንተ ኮራብክ ነበረ። እንደዚህ ታሳፍረኛለክ ብዬ ሀታ ለልጁ ለራሱ አጎቴ ኒካ ያስተሳስረናል ምናምን ብዬ መዋሸቴ ነው ያሳፈረ። ኮርቼብክ ነበር። እንደዚህ ትላለክ ብዬ አላመንኩም። እንዴት መጀመሪያ አንቺ ልጁ ጋር ቃል ልትገቢ ተቻለሽ? መጀመሪያ ለእኔ አትናገርም እንጂ እኔ ፈቃደኛ ሲሆን ከዛም በኋላ አጎቴ ኒካ ያስርልን ማለት ትችያለሽ። እኔ ፈቃደኛ ሳልሆን ልጁ ጋር ምን ብለሽ እስቲፋቅ ገባሽ? ላ ማለትም ልጁ ጋራ ማለት ትዳር እስከሆነ ድረስ ቁም ነገር እስከሆነ ድረስ እምቢ አትልም ብዬ ነው። ማለትም እሺ ትላለክ ብዬ ነበረ ያሰብኩት እኔማ። እኔ ዛሬ ሰርተሽ ትጠጎጫለሽ ነው እንጂ አባባሌ። እኔ ዛሬ እንዲህ ያለ ሀሳብ ታመጫለሽ ብዬ አልገመጥኩም። ስለዚህ
ከአንቺ የማይጠበቅ ሀሳብ ነው ያመጣሽብኝ። ወደ ስራሽ ተመለሽ። መርሀባ እንግዲህ እምቢ ካልክ ምንም ማድረግ አልችልም። ያው ደውዬ ነበር እላቸዋለሁኝ፣ ለቤተሰብም ነግራቸዋለሁ። እነሱ ሲቀጥል አንተ እምቢ ያልክ እነሱ አይስማሙም፣ አይወዱም። ስደት ላይ ሆነሽ እንዴት ነው የምታገቢው ምናምን ነው የሚሉት። እንግዲህ ምንም ማድረግ አልችልም። የምርህን ሀቂቃ ወሰንክ? የእውነትህን ነው እንደዚህ ያልከኝ? አዎ እኔ በጣም ወስኛለሁ። እኔም ከአንቺ እንዲህ ያለ ነገር ያልጠበኩት ነገር ነው ዛሬ የገጠመኝ። ስለዚህ የማይሆን ነገር ነው፣ የማይሆን ነገር ነው። ሀላስ አገባለሁ ብለሽ እንዲያታስብ። እሺ መርሃባ። ለማንኛውም ፕራንክ ነው። ምን ትላለህ? በዚሁ አጋጣሚ ደግሞ ማለት ነው በጓደኛ አማካኝነት ነው ማለትም በሷ ምክንያት ነው ይሄን ቪዲዮ ልሰራ የቻልኩት። ያው ባለፈው ሰሞኑን አግብታ ነበረ ልጅቷ እና በተጋቡ በሳምንታቸው ልጁ ተይዞ ሄደ እና ለምን ፕራንክ አላደርገውም? አጎቴን በዛው ምን ይለኛል? እንደገና ደግሞ ስደት ላይ ሆነው ለስራ መተው እዚህ ጋር አግብተው እንደዚህ የሚሰቃዩ የሚሆንም አለ የማይሆንም አለ። ለነዛ ምን አይነት ትምህርት ታስተላልፋለህ በሚለው ነው ፕራንክ ላደርግ የቻልኩት። ስቀልድህ ነው ማለት ነው። እሺ እኔ አሁንም አስተላልፈው መልእክት በሰው ሀገር ማግባት በጣም ይከብዳል። ታጓደኞቼ ተውዝ ጓደኞቼ እኔ ያየሁትና የተማርኩት አለኝ። ስለዚህ እኛ ህጋዊ አይደለም ህገ ወጥ ነን። ስለዚህ በህገ ወጥ እያለን እዛ ላይ መያዝ ቢመጣ እሱ ከሀገር ይገባል። አገር ገብቶ የራሱን ትዳር እዛ ይመራል። እሷ ደግሞ እንዴት ትዳር የምወደው ባሌ ሌላ ገባብኝ ብላ ዱብ ንቅ ትላለች። በጣም ትናደዳለች። ሀሌላ አግባብም ቦታም እየደረሱ ነው። ብዙዎቹ ከመናደድ የተነሳ ራሳቸውን እየሳቱ ነው። ስለዚህ የሰው ሀገር ማግባት ከሰው ሀገር ማግባት የሚሆን አይመስለኝም። አላህ ላላለት አብረው ሰርተው ቃል ተጋብተው ሰርተው ወደ ሀገር ሄደው እዛው ላይ ኒካቸውን ቢፈጥሙና ኑሯቸውን ቢኖሩ የተሻለ ይመስለኛል። ስለዚህ ሰው ሀገር ትዳር እዛ ላይ መውለድ ያለ ታመውለድ የተነሳ ደግሞ እዛ ሀገር ደግሞ ታውቃላችሁ በሰው ሀገር ነን ብዙ ፕሮሰስ ያስፈልገዋል። ስለዚህ እዛ ሀገር የወለዱ ሰው እያየናቸው ነው። ልጆቻቸውም ተሰቃይተው ሴትዮቱም እናቲቱም ተሰቃይታ ነው። ስለዚህ እኔ እዛ ሀገር የሚያገባ ሰው እና የሚወልድ ሰው እኔ መቼም በጣም እመክራለሁ። እንደ ራሴ ከሆነ አይሆንም ብዬ ነው የምገመግመው እና ስለዚህ ይሄን ይመስላል። መርሃባ በጣም ደስ ይላል። አሪፍ ነው። ሽክረን ከቲረን አመሰግናለሁ። ጀዛኩም አላህ ኸይረን። ኢንሻአላህ በኋላ ደውላለሁኝ። ያው ቪዲዮውን እየሰራው መሆኑን ታውቃለህ በደንብ ለዛ ነው። መርሃባ ሻፎንሽ መርሃባ። እሺ ማሰላመ አላህ ይሰልምሽ። ቻውሽ። ሰላም አለይኩም። ወአለይኩም ሰላም። እና ውድ እህትና ወንድሞቼ ያው ሰምታችሁታል ያለውን ማለት ነው። እና ማሻላ ተባረከላህ ሀቂቃ ማለት ነው። ሰሞኑን የሆነች ልጅ ኒካ ልታሰር አለች ማለት ነው። እዚህ ጋር ሁና ኒካ ታሰረች። ይቺ ደግሞ ሌላ ናት ማለት ነው። ኒካ ከታሰረኝ በኋላ እና ማለት ነው አልስማማሉ፣ ተፋቱ ማለትም ተለያዩ። ኒካ ያሰርኩብሽን ብር እፈልጋለሁ ነው ያላት እና ያንን ብር ታልከፈልሽ ኒካሽ አይወርድም ማለት ያንን ብር ከፈለች አልኳችሁ። እና ስለዚህ ኒካ ለመታሰር አትፍጠኑ፣ ሶብር አድርጉ፣ ተረጋጉ። ሁሉም ነገር በጊዜው ይሆናል። ለዛ ነው ፕራንክ የሰራሁበት ማለት ነው። በተጨማሪ ጓደኛዬ እንዳትቀየሚ ማለት ፕራንክ እኔ ስላወራኋት እኔ ስላልኳት በእኔ ፕራንክ ሰራችበት ብለሽ እንዳትከፊ፣ ብዙ እህቶቼ ይማሩበታል ብዬ ነው። እና ለማንኛውም ሶብር አድርጉ ባላችሁበት። ኢንሻአላህ ሁሉም ነገር በጊዜ ይሆናል። አገራችሁ ስገቡ በቤተሰብ
አይናችሁ አይቶ የሀገራችሁን ልጅ የምትፈልጉትን ጥሩ ሰው መርጣችሁ ታገባላችሁ። በስልክ ተጀናጅናችሁ የምታገቡት ነገር በረካ የለውም እና ስለዚህ ሶብር አድርጉ፣ ተረጋጉ ልላችሁ ነው የምፈልገው። ኢንሻአላህ በቀጣይ ቪዲዮ እስከምመጣ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።